ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በአዲስ ሰበር መረጃ ወደ እናንተ መጥተናል። እዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ይህ ዝናር ሚዲያ ነው። በየጊዜው የምንለቃቸው የመጀመሪያውን ከ150 ሺህ በላይ ያለውን አንደኛውን ቻናላችንና ይህንን ደግሞ ሁለተኛውን ቻናላችንን ሰብስክራይብ እንድታደርጉ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ በአዲስ ሰበር ትኩስ እጅግ ልብ ሰባሪ መረጃ መጥቻለሁ። እስከ ፍጻሜው አብራችሁኝ ቆዩ። ኢትዮጵያ ውስጥ በየጊዜው እጅግ ልብ ሰባሪ አሳዛኝ ነገሮችን መስማት የዕለት ተዕለት ተግባራችን ሆኖ ይቀጥላል። ትላንትናም ዛሬም በምንሰማቸው መረጃዎች ሁልጊዜ የምናደምጣቸው እጅግ ልብ ሰባሪ ሆኖ ይቀጥላሉ። እንትና ሞተ፣ እንትና ተሰበረ፣ እንትና እንደዚህ ሆነ የሚሉ ዜናዎች ዛሬ እንደ ቀልድ የሚሰሙ የዕለት ተዕለት ተግባራችን ሆኖ ይቀጥላሉ። በዚህ መካከል ታዲያ ኢትዮጵያ ውስጥ የሚሰሙ ዜናዎችን ከሚያሰራጩ ሰዎች በላይ እጅግ ልብን ከሚሰብሩ ጉዳዮች በላይ አንድ ጊዜ የሚታይ ነገር አለ። በኢትዮጵያ ውስጥ ልዩ ጥበቃና መብት የሚባል ነገር ከተነፈገና ከራቀ ቆይቷል የሚሉ ሰዎች እጅጉን ይበረክታሉ። በዚህ መካከል ታዲያ ኢትዮጵያ ውስጥ በእያንዳንዱ ቀን ድንገት የሚሰበሩና የሚሞቱ ሰዎች ቁጥራቸው መጨመራቸውን ተከትሎ እያንዳንዱ ሰው በህይወት የሚኖርበትን የህይወት መንገድና አጋጣሚ ለመተው እየተንቀሳቀሰ እንደሆነ ይናገራል። ይህ በዚህ እንዳለ በዚህ መካከል የሰማናቸው እጅግ ልብ ሰባሪ አሳዛኝ ሆኖ ይቀጥላሉ። በጥበቡ ኢንዱስትሪ እጅግ ተጽዕኖ ፈጣሪ ከነበሩ ሰዎች መካከል ያሉትም ድንገት መሞታቸውና መርዷቸው እየተነገረ በየጊዜው እነሱን እየሰማን እንቀጥላለን። በዚህ መካከል በጥበቡ ኢንዱስትሪና በሶሻል ሚዲያዎች ላይ ታዋቂ የሚባሉ ሰዎች ከሞታቸው አሟሟታቸው ጥያቄ ውስጥ የሚገባ ሆኖ ይቀጥላል። ብዙ ዘፋኞችንና አርቲስቶቻችንን ድንገት አጥተን ፍትህ ፍለጋ የሚንቀሳቀሱ ቤተሰቦቻቸው ፍትህ ሳያገኙ ለረጅም ጊዜ መቆየታቸው ይታወቃል። 2018 ደግሞ ከናገባቡም ልክ አይደለም። ብዙ ሰዎች ድንገት ሞተዋል። ብዙዎቹ ደግሞ በጦርነትና በተለያዩ ነገሮች ሰለባ ሆነዋል። ታዋቂ ሰዎችን ከ10 እና ከ15 ሰዎችን በላይ በዚህ ዓመት ብቻ ማጣታችን ነገሩን እጅግ ልብ ሰባሪና አሳዛኝ ያደርገዋል። በዚህ መካከል በጥበቡ ኢንዱስትሪ ካሉ ሰዎች መካከል የቅርብ ጊዜ ትውስታችን የሆነው ነፃነት ወርቅነህ አለፍ ብሎ ደግሞ አስፋው መሸሽንም ጨምሮ የጥበብ ሰዎች ብዙዎቹ ህይወታቸው ማለፋቸው መሰማቱን ተከትሎ አንዳንድ ሰዎች በቴሌቪዥን ማሰራጫ ጣቢያዎች ላይ የሚሰሩ ሰዎች ላይ ምን አይነት ጉድ ነው የመጣው የሚሉ ሰዎች እጅጉን ይበራከታሉ። ብዙዎቻችን ከልጅነት እስከ ዕውቀታችን ድረስ ስንከታተልና በኮሜዲው ዘርፍ ከሚሰራቸው ስራዎች መካከል በአስቀኝነቱ የሚታወቀው ፍልፍሉ ረጅም ጊዜያቶችን በዚህ ስራ ላይ ቢቆይም ማንም የማያውቀው ኢትዮጵያዊ አለ ብሎ ማሰብ ከባድ ነው። ከልጅነታችን እስከ ዕውቀታችን ድረስ እያዝናናልና በኮሜዲው ዘርፍ እጅግ ብዙ ስራዎችን እየሰራ ከዛ ማለፍ ብሎ ደግሞ አንዳንድ ጊዜ በቤተክርስቲያን ጉዳዮች ላይ በቅ እያለ በመምጣት በጎ ስራዎችን ለመስራት ይታገላል። በዚህ መካከል ዋሻው እንደ በሚል ፕሮግራም ከመጣ በኋላ ብዙዎቻችን በጓዳ እንዳለ ወዳጃችን እያየንና ትላንትና በፊልም ስራዎችና በአጫጭር ኮሜዲዎች የምናውቀውን ዛሬ በቴሌቪዥን ማሰራጫ ጣቢያ በተከታታይ ማየታችን እጅግ አስደናቂና አስደሳች ሆኖ ረጅም ጊዜያቶችን እንኳን ሳይቆይ ልብ ሰባሪና አሳዛኝ ክስተቶች በሱ በኩል መሰማታቸው እጅግ ልብ ይሰብራል። ሁልጊዜ ሳቂታና ተጫዋች ነው። በዚህ መካከል የሚስቁና የሚዝናኑ ወይም ሰዎችን የሚያዝናኑ ሰዎች ሁልጊዜ ደስተኛ እንደሆኑ ይነገራል፣ ይታሰባል። ነገር ግን እውነታው ከዚህ የራቀ ነው። ሁሌ ስለምስቅና ስለምጫወት ደስተኛ መስላችኋለሁ ይላል ፍልፍሉ ሲናገር። በረከትን የማያውቁ ሰዎች አሉ ብሎ ማሰብ ቢከብድም ነገር ግን ሁሌ ስለምንስቅና ስለምንጫወት ሁሌም ደስተኛ እንደሆንን ብንታሰብም ነገር ግን ኢትዮጵያ ውስጥ ያለው ነገር ከዛ አለፍ ያለ ነው። አንዳንድ አርቲስቶች በሚዲያ ተጋብዘው መረጃቸውንና ስለ ህይወታቸው ሲናገሩ በፊልም ኢንዱስትሪና በታዋቂነት የሚጨበጨብላቸው ሰዎች አብዛኛውን ጊዜ የጤና ችግርና አንዳንድ ጊዜ ደግሞ የገንዘብ ችግር እንደሚገጥማቸው የሚረዳቸው ሰው እጅግ ጥቂት ሆኖ ይታያል። በዚህ መካከል ታዲያ እጅግ ልብ ሰባሪና አሳዛኝ ዜናዎችን በየጊዜው እየሰማን ይሄ ነገር እውነትም ትክክል ነው እያልን እየጠረጠርን ጥያቄ እየተፈጠረብን እንቀጥላለን። በዚህ መካከል ፍልፍሉን አስመልክቶ ሶሻል ሚዲያዎችን ያጨናነቁና እጅግ ልብን የሚሰብሩ ዜናዎች በዚህ ሰዓት እየተንቀሳቀሱ ይገኛሉ።
በቅርብ ጊዜ ውስጥ መታመሙና ሆስፒታል መግባቱ ተነገረን። በዚህ መካከል ታዲያ ሁሌ ሲስቅና ሲጫወት የምናውቀው ፍልፍሉ ምንድነው የገጠመው የሚሉ ጥያቄዎች ተበራከቱ። በዚህ መካከል ታዲያ በእያንዳንዱ እንቅስቃሴ እጅግ አሳዛኝና ልብ ሰባሪ ነገሮችን በተኛበት ይናገራል። ለቤተሰቦቹና አብሮ አደግ ለነበሩ ሰዎች መልካም ሆኖ እንዳደገና በዚህ መካከል ግን ማንም ሰው ጠጋ ብሎት ስለ ችግሩና ስለ ስብራቱ ጠይቆት እንደማያውቅና ሁሌ እንድስቅና እንድዝናና አለፍ ብሎ ደግሞ እነሱንም እንዳዝናናቸው እንጂ የሚጠብቁት ምንድነው የጎደለ ምንድነው ደግሞ ያመመ ብሎ የሚጠይቁ ሰዎች አለመኖራቸውን በእንባ ሲናገር ሰማን። ይህ ደግሞ በሁላችንም ዘንድ ይከሰታል። አንዳንድ ጊዜ ሁሌ የሚጫወቱና የሚስቁ ሰዎች ከነሱ ጀርባ ያለውን ነገር ለማወቅ ከሚታገሉ ሰዎች በላይ አንዳንድ ጊዜ የነሱን ሳቅና ፈገግታ ብቻ በማየት እነሱ ደስተኛ እንደሆኑ ደምድመን እስከሚሞቱ ድረስ ወይም በህመማቸው መካከል እንኳን እየቀለዱ ስለሚያልፉ እስከ ሞት ድረስ እንደሚቆዩና እንደሚሄዱ ሁላችንም ያየነውም ያስተዋልነውም ጉዳይ ሆኖ ይቀጥላል። ዛሬ የተሰማ እጅግ ልብ ሰባሪ አሳዛኝ መረጃ ዛሬ ላይ ምን ገጠመው የሚሉ እጅግ አስደንጋጭ የሆኑ መረጃዎች ተሰምቷል። ሰሞኑን በመታመም ሁኔታ ውስጥ እንደሚገኝና ጸልዩልኝ፣ አሁን ባለውበት ሁኔታ ደና በሆንም ነገር ግን ሙሉ በሙሉ ማገገም አለብኝ፣ የእናንተ ጸሎት ያስፈልገኛል ሲል መናገሩ ይሰማል። በዚህ መካከል ታዲያ አንዳንድ ጊዜ ኢትዮጵያውያን እኛ ሰዎች ሲታመሙና እርዱም ብሎ ሲጨውና ሲያወሩ ብቻ ነው ስለነሱ የምናቀው። ከዚህ አለፍ ብሎ ማጨብጨብና ነገሮች ላይ ማሽቃበጥ ሁልጊዜ ስራችን ነው። በቋሚነት የተቸገሩ ሰዎችን መርዳት የሁልጊዜ ስራችን ሊሆን አልቻለም። በዚህ መካከል ታዲያ መታመሙን እንኳን ሰምተን ትንሽ እንዳገገመና በመቀጠል ደግሞ እርዳታ እንደሚያስፈልገው እንኳን ከጎኖኑን ሳንረዳ ዛሬ ግን የሰማነው ነገር እጅግ ልብ ሰባሪና አሳዛኝ ሆኖ ተሰምቷል። በዚህ መካከል ታዲያ ኮሜዲያን ፍልፍሉ አሁን ባለው ሁኔታ ለአንዴና ለመጨረሻ ጊዜ አሸልቧል የሚሉ መረጃዎች ሶሻል ሚዲያውን አጥለቅልቀውታል። ይህ ደግሞ እጅግ ልባችንን የሰበረ ያሳዘነ ጉዳይ ሆኗል። በዚህ መካከል ጉዳዩን ለማጣራትና ለማጤን አንድ ሁለት እያልን ተንቀሳቀስን። ፍልፍሉ አሁን ባለው ሁኔታ በጥሩ ጦርነት ላይ እገኛለሁ እንኳን ብሎ ቢናገርም አሁን ያለው ሁኔታ እጅግ አሳሳቢና አሳዛኝ ሆኖ ሌሎችን ድጋፍና ጸሎት የሚፈልግና የሚሻ መሆኑ ተነግሯል። በዚህ መካከል ሁላችንም ከፍልፍሉ ጎን በመቆም ፍልፍሉ ሞቷል፣ ፍልፍሉ ለአንዴና ለመጨረሻ ጊዜ አሸልቧል ተብሎ የሚሰሩ ዜናዎች እጅግ ከእውነት የራቁ ውሸቶች እንደሆኑና ፍልፍሉ አሁን ባለው ሁኔታ እንኳን አገግም ያለው በጥሩ ጤንነት ላይ እገኛለሁ ብሎ ቢል እንኳን በሽታው ሙሉ በሙሉ እንዳለቀቀው ተናግሮ ጸሎት እንደሚያስፈልገው ተናግሯል። ፍልፍሉ አሁን ባለው ሁኔታ አልሞተም፣ በሕይወት አለም። ሞቷል ተብሎ የሚነገሩ ዜናዎች ውሸት መሆናቸውን ልናረጋግጥላችሁ ዘንድ እንወዳለን። ለዛሬ ያዝንላችሁ እጅግ ልብ ሰባሪ አሳዛኝ ተብሎ የተነገረ መረጃ ከእውነት የራቀ ውሸት መሆኑን አረጋግጬላችሁ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። በቀጣይ አዲስ ትኩስ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላም ተጠበቁ። ሰላም ቆዩ ላለው